በቃ What's up YouTube? እንዴት ናችሁ? ለምንድን ነው የሶሻል ሚዲያ ሰው እንደዚህ ቆራረጠው? What's up YouTube? እንዴት ናችሁ? ኧረ ምን እንበል? እንዴት ናችሁ? ተመልሰናል። ጃራና ጀሩካ ባልና ሚስቶቹ እንዴት ናችሁ? እንዴት አለፈ ሳምንታችሁ? እኛ ጋር በጣም ጸዴ ነበር። አንቺ እንኳን ሰርግ አልሄድሽም። ኦኬ። በዚህ አጋጣሚ እስቲ የዮኒ ሰርግ ነበረና ከቤት ወጣን ፏ ምናምን ብለን ማለት ነው። በቃ ይዣት ጩጫዋን አስተኝተናት በቃ ቶሎ እንመለሳለን እሷ ትመለሳለች ብለን ብቻዋን አለችም ጩጫዋ ባይዶይ ሰው አለ እና በቃ ሄድን። ከዛ በጎሮ መንገድ ጀመርን። ከዛ ጫፍ ቦሌ ድልድዩ ጋር ልንደርስ ስንል ዞር ብያያታለሁ። እንባዋ ዱብ ዱብ እያለ ፊቷ በቃ ተረባብሿል። መጀመሪያ ፊቷ ተረባብሿል። ምን ሆነሽ ነው አልኳት። ጂ ደህና ነሽ ምናምን ስላት አይደል እንደዚህ ነው የምትለው አይደል አለች። እንዴ ምን ነው ምናምን ስላት ልመለስ መሰለኝ ልጅ ናፍቀች። አረ የእናት ፍቅር አልኩኝ እኔ በቃ። ከዛስ ወደ ቤት መለስኳት። ያው ታምናላችሁ የእናት ፍቅር አይገርም? የኔ እናት እንዴት እንዳሳዘነችኝ በቃ። ያበደ ሰርግ ነበረ። ማይ ብራዘር ዮኒና ኤዱ እንኳን ደስ አላችሁ በዚህ አጋጣሚ እና ጸዴ ሰርግ ነበር። መልስም ይጃሉ። እንግዲህ አንቺ ደግሞ ቤታቸው ሲወልዱ ይሄዳል። አዎ እንግዲህ ሳምንታችን እንደዚህ ያለፈ ለማለት ነው። እሺ ሃይ as always ደግሞ እስቲ አንቺ ደግሞ ሪስት እንዴ እንደዚህ ቢያችሁ ባለፈው ቪዲዮ ላይ አሳያችሁ ምናምን እንዴት ነው? እሺ የእውነት እኮ አስተያየት ምናምናችሁ በቃ ቴንክ ዩ ነው። ያው እንግዲህ እንደተለመደው የባለፈው ቪዲዮ ላይ ስትሰጡን ለነበረው አስተያየት ከልብ እናመሰግናለን። አትይኝ እንደዚህ። በነገራችን ላይ ብርሃን ሲበዛ አይኑን ትንሽ ስለሚያመው መነጽር የሚያደርገው የመጀመሪያው ቪዲዮ ላይ አይ ቲንክ አንድ ሁለት ሰው ምናምን ኮምፕሌን አድርጎ ነበር። መጀመሪያ እንዴት አደረገ? ከማል ነው ከረከው። ከዛ እንዴት ጠፋ? ከዛ አይደለም መጀመሪያ ባዶ ነበረ። ከዛ መነጽር ገባ። ከዛ ድጋሚ ጠፋ የሆነ ሰዓት። ሳረጋ አይታይም። እና እንዳይደብራችሁ it's not a disrespect። እኔን ስለሚያስቸግረኝ ነው። go ahead ምን ያልኩኝ ነበር? እሺ ኧረ እሺ ኢሪስ በጣም እናመሰግናለን። እያሳያችሁ ላለው ፍቅር ከልብ የሆነ ምስጋናችንን እናቀርባለን። ታንክስ ዩዩ ናዚ ጋንተ እና እውነት በጣም የሚገርም ፍቅር ነው ያሳያችሁን። ቴንክ ዩ ሶ ማች ስላሳያችሁን ፍቅር። ሰብስክራይብም ደግሞ እያደረጋችሁልን ነው። ቴንክ ዩ ሶ ማች እንወዳችኋለን ሁላችሁን። የእውነት you guys are amazing በጣም ገራሚ እና እንግሊዘኛ ደግሞ አቀላቅል እያላችሁ ነበር። እንግሊዘኛውን ትንሽ ስላላችሁ በቃ የዛን ጊዜ እንዴት ነው አንዳንድ ነገሮችን ሳወራ ትንሽ እንግሊዘኛ የመጠቀም ነገር አለ። ከዚህ በኋላ እንግዲህ ያው እጠቀማለሁ አንዳንዴ እንዳይደብራችሁ ቅር እንዳይላችሁ ትንሽ ጊዜ ይፈጃል እንትን ሙሉ ለሙሉ ለማጥፋት ግን እየሞከርኩ ነው። እሺ ዛሬ ደግሞ በዛሬው ኤፒሶድ ደግሞ ከገጠመኝ እንጀምር። ከምን እንጀምር? ከገጠመኝ ወይ እሺ ከምን እንጀምር? እስኪ ከገጠመኞቻችን እንጀምራለን። አስቂ የሆኑ እና ደግሞ ማይረሱ የሆኑ ገጠመኞችን ሼር እናደርጋችኋለን ማለት ነው። ሌዲስ ፈርስት። ነይ ቺርስ።
በጣም ጠምቶኝ ነበር። ሰው ከአንቺን ጀምር። ወይኔ የህይወት ገጠመኝ ነው። አዎ እሺ አብረን እያለን ወይ ደግሞ አብረን ሆነን የገጠመንም ሊሆን ይችላል። አብረን ሆነን የገጠመናል እንዴ? በቃ ከሌለም ችግር የለውም። ኤኒቲንግ እንዳያሳስብሽ። ምንድን ነው ገጠመኙ? ምንድን ነው? አያቴ ጋር ነበርኩኝ የሆነ ጊዜ እና ወደ 10 ዓመቴ ነው 9 ዓመቴ ምናምን ነው የሚሆነው 9 ዓመቴ ምናምን አካባቢ እና እንደዚህ የእናቶች ነገር ያው ታውቃላችሁ፣ እቃ ምናምን ብዙ ጊዜ አልጋ ስር ያስቀምጣሉ እና ያው እነሱ ገብተው ማውጣት ስለማይችሉ እኛን ነው የሚልኩት እና በጣም ብዙ እቃ ነበረ አልጋ ስር ማለት ነው፣ በጥቅጥቅ ብለው ማለት ነው። እና እንደዚህ እሷ እንደዚህ ተቀምጣ አልጋ ላይ ማለት ነው። ከዛ እኔ በመሀል ምንድነው በእግሯ መሀል ነው ይሄድኩት። እሷ መሬት ላይ ቁጭ ብላለች። ኖ አልጋ ላይ ቁጭ ብላ፣ አሁን እንደዚህ አልጋ ላይ ቁጭ ብላ። እሺ አንቺ ውስጥ ገባሽ። በዚህ በኩል ነው አልጋ ስር የገባው ማለት ነው። እሺ ከዛ ብፈልገው አጣሁት እቃውን። በቃ ማለት በጣም ብዙ እቃ ነው ያለው ሲጀመር። ከዛ እዛው ድክም ብሎኝ ቡዋረኩባት። ምን እሺ ከዛ እዛው ስሩኝ እኮ ነው እንዳልሽ ታውቃለህ። እዛው ስሩኝ ምን ነው ምን ተሰምቶሽ ነው ግን? እኔ እናት አምልጦሽ አምልጦሽ እንጂ አስበሽው መቼም አፈሽም። እንደዛ ደግሞ እኮ ልጅ እያለሽ እኮ ትረሻለሽ ታውቂያለሽ። አይ ታይ መነኦሽም ልጅ እያለሽ እኮ ፈስ መቋጠሪያችን ይላላ ነበር። የእውነት ልጅ እያለሽ እኮ አታስብ ማለት ሳታስቢ ነው ምናምን የሚለው ማይገኝ እቃ እያስፈለገች ይላል። ወይኔ እኔ እናት እና ምን አለ ወይኔ በእናትሽ በቃ ምን ነው ልጄ ምን አደረኩሽ አለቻ በነጠላ እንደዚህ። ኧረ አንቺ ሆነሽ ነው እንጂ እኮ ካካ ለማድረግሽ ራሱ እሱ አለ ልጆች እኮ ታውቂያለሽ በጣም አንደር ስትሬስ ስትሆኚ አይ አቺ እውነት አይ እንግዲህ ኧረ ደስ ይላል እና ይሄን ይመስላል። ወይ ጉድ እንዳልናችሁ ተስፋ አደርጋለሁ። የኔም እንግዲህ በእንደዚህ አይነት ዙሪያ ነው። አይ ዝንብ በዝንብ አረግ ነው እንዳለው ቤኪ እንግዲህ ዝንብ በዝንብ ምናምን ልናረግባችሁ ነው ዛሬ። እኔ እንግዲህ ሁለተኛ ክፍል ነው መሰለኝ ሁለተኛ ክፍል እያለሁ እና አንዱ አስተማሪ ደግሞ ከጠዋት እስከ ወደ ቤት ሰዓት እሱ ነው የሚያስተምረን የሆነ ጊዜ ላይ እና አልመቸውም ነበር ምናምን። ከዛ ስንተኛው ፔሪየድ ነው ከቁርስ ገብተን ከዛ በኋላ እኔ እየተጫወትኩኝ ሽንት ቤት ነው ማለት ነው። ከዛ ገባሁ። ከዛ የሆነ ሰዓት ላይ ዝብላሉ መጣብኝ ማለት ነው። ጭቃው መጣብኝ። አስቢው ትንሽ ነው ያዝኩት። ገና እንደገባን ነው የሁለት መጀመሪያ ጠዋት 2 ተማር ከዛን ደግሞ 3 ነው የምንማረው። 3 ነው ያለው ከዚህ በኋላ አስቢው። አስተማሪው አይወደኝም። ከዛ ያ ሞከርኩ ትንሽ ሊይዘው ልጅ ነኝ እንግዲህ ቅድም እንዳልኩሽ እኮ ነው። በቃ አንችልም ልጅ እያለሽ እኮ መያዝ አትችይም ብዙ። ከዛ በቃ ሞከርኩት ያዝኩት ላበላብ ሞን ጀመርኩ። ከዛ አስተማሪው ዝም ብዬ ሳየው ራሱ ይመታኛል ካየሁት ራሱ። ከዛ በቃ አይኔ መፍጠጥ ጀመረ ምናምን። ከዛ በቃ ሲጨንቀኝ ቲቸር ሽንት ሂድ ምናምን አልኩት። ሂድ እባክህ ቁጭ በል ትሽ እረፍት ሰዓት የምትሳረግ ነበር ምናምን አለኝ ማለት ነው። በቃ የዛን ጊዜ ጭንቅላቱን ብቅ አደረገ። ጀለስ ከታች ትንሽ ብቅ አደረገ። ምክንያቱም አስተማሪው
አይደለም ሬዲ ነኝ። ምን ያውን እኮ በውስጤ ሬዲ ነኝ። በቃ ልሄድ ብዬ አስቤያለሁ። ያስወጣኛል። ስለዚህ ከዛ በቃ ትንሽ ልክ አለ። ከዛ ቁጭ አልኩኝ። ምን ላድርግ ሞከርኩኝ። አይዋለሁ ምን ታፈጣለህ ጻፍና ይለኛል። እሺ ከዛ በቃ ገላገልኩታ። ኢየሱስም እዛው ክፍል ውስጥ ከዛ ደግሞ እኮ ሱሪ ዝቅ አድርገህ ነው ሱሪ ዝቅ አድርገህ ትላለች ክፍል ውስጥ። ኧረ ጌታ ሆይ እዛው ሱሪ ነው እንጂ ተመቻችሁት። ከዛ በኋላ ምን ላድርግ እንዴ እናንተ ብትሆኑ ምን ታደርጋላችሁ? ከዛ በቃ ደቀቅኩት። ከዛ በኋላ ስሚ ክላስ ወርክ አምጡና ራስሽ ተነስተሽ መሰጪው እንዴ ልነሳ ክላስ ወርኩን ይዤ እንካና ፍጥልኝ ምናምን አላጠቅ አጠገብ ያለው አልሸተተውም ገና ነው። ከዛ ያለውን ፍጥልኝ ምናምን አልኩት ይሰጥልኛል። ከዛ በኋላ የሆነ ሳለ መሽተት ጀመረ። ከዛ አስተማሪው የሚቀጥለውን ፔሪድ እሱ ነው የሚያስተምረው። እያረመ መጣ ማለት ነው። እኛ መደዳገ የሆነ ደግሞ አሽቃባጭ ነበር ለአስተማሪዎች እንትን የሚል እሱ ቆሞ ደግሞ ደብተር እንደዚህ የሰጠው ነው። ቲቸር እዚህ አካባቢ የሆነ ነገር ይገማል አለ። የሆነ ነገር ይገማል ምናምን አለ ማለት ነው። ከዛ እውነትም አንተ ምናምን አለ አስተማሪው። እውነትም አንተ ምንድን ነው እስቲ እዚህ ጋር ፈትሽ ምናምን አለው። ይሄ ጃራ ሳይሆን አይቀርም እስቲ ከዛ ልጁም ቢል ጥሩ ነው። ቲቸር አሪፍ ሀሳብ ቂጥ ይሸተታል አለ። እኔ ተደፋር ነው አሁን ያን ትኩስ ጋቀል ያሸት እኔ ይበለው ምን አገባኝ። ከዛ በኋላ እኔ አላየም ወደ እነሱ አውቄ ቢዚ ይመስላለሁ ነው ያልኩኝ። ከዛ እባክህ ተነስ ማን አለኝ። ቆይ እኔ እኮ አይደለም እግሬን አሞኛል ምናምን አለ። ከዛ ይሸተት ብሎ የአጠገብ ያለውን አሸተተ። ከዛ ወደ እኔ ገና እኮ ነው እንዴ ሊመጣ ሲል መታው ሽተው ወደ ላይ እንደዚህ። ከዛ በኋላ ቲቸር እዚህ ጋሩን አርቷል፣ ይጀራሩን አርቷል። ይሄ እኮ እንዴት ደስ የሚል እንትን እንደሆነ ለማውራት ለመናገር ሂድ ውጣ አለኝ አስተማሪው። ሂድ ውጣ ምናምን አለኝ። ከዛ በጎማ ሞግዚቶቹ መሀል አቆሙኝና ማለት ነው። ወይኔ ታጠብ አረጉና በቃ ቂጤ እንደዚህ ቆሜ በባራራቁቴ አጠቡኝና ቁንጣ ሰጡኝ። የሆነ ቁንጣ አለ ቁንጣ ሰጡኝ። ሂድ ተመለሳሉ። ከዛ ክፍል ስገባ ሴቶቹ ሮዛ ምናምን የሚባሉ ፈራሉኝ አስተውሳለሁ። ከዛ እረፍት ሳለ ደግሞ አብሮኝ የሚበሉ ልጆች አላገለሉኝም። ያው ቲቪ ጌም የሆነች እጅ ጌም መጫወቻ ነበረች። እሷን ይዤ እኔ እኮ ጓደኛ ሰዎች እንዲጠጉኝ እኮ ነው ማለት ምን ላድርግ እንጫወት ስላቸው አይ ካንተ አይዞህ ሞሉ ከዛ ስሚ እንጫወት እላቸዋለሁ። አይ ካንተ ጋር እንጫወትም ዛሬ አላሉኝም። ስሙን ታስታውሳለህ? ልጆቹ ወይ በጣም ብዙ ናቸው። እና የኔ እንግዲህ ይሄን ይመስላል። ሁለተኛ ክፍል ነው። እሺ ሰዎች እና ግን ቲቸር ፍቃዱ ይዛን ጊዜ እንግዲህ ሜቢ የቤት ስራው ላይ ስለማልሰራ ይሆናል ማለት መቸው። ግን የሆነ ጊዜ ቲክቶክ ላይ ከስንት ዓመት በኋላ ሰላም ብሎኝ ነበር። ላይቭ ላይ ታስታውሻለሽ? በእውነት በጣም የሚገርም ገጠመኝ ነው ያለክ። በጣም እኔ ገጠመኝ ይባላል ወይስ አውቆ ያረኩት ነው? ግን ቆይ እኔ አሁን 9ኛ ክፍል ያጋጠመኝ ሌላ ታሪክ አለ ተመሳሳይ እንደዚህ ማለት ነው። በስመ አብ። እና ይሄን በካካ ዙሪያ ነው በመጸዳዳ ዙሪያ ነው። እሺ ማለት መቼም እንግዲህ የ9ኛ ክፍል ተማሪ የ18 ዓመት ልጅ ይሆናል። እንዴት ነው ክፍል ውስጥ ቁጭ ብሎ በእናትሽ ስንተኛ ክፍል አንተው እናት ያይዋል እግዚአብሔር ይቅርብኝ። 9ኛ ክፍል አዎ በእውነት ምን ስሙን እኮ አጠቅሽው። እኔ ሲጀመር ስሙን ኪታብ ሲጠቅሳለሁ ጠፍቶብኛል በእውነት እንደዚህ እንትን አርጎ ተገላግላ። አዎ ክላስ ከጨረስን በኋላ ራሱ የሆነ ቦታ ምናምን አንዳንዴ አየው ነበር። አውቀዋለሁ እኔ ጭንቁን ሰው እኮ አይረዳሽ እንዴ ክፍል ውስጥ እግዚአብሔር እንዴ ሱሪ ነው አልቆ እኔ አላውቅም። እና ታዲያ ተቆጭ ነው እግዚአብሔር እና እኔ ግራ ገባ።
አውጡ ማን ነው ተብሎ በስንት መከራ በእውነት የሆነ ለሆነ ኮርስ ደግሞ ከክፍል ወደ ክፍል ተቀያይረን ነበር። አንዳንዴ ብዙ ጽሁፍ ከሆነ አስተማሪዎች ደግሞ አይጽፉም አይደል? ይቀያይሩናል። ስንተኛ ክፍል ነው? 9 ከዛ እናንተ ናችሁ ወይስ ከዛኛው ክፍል እዚህ የመጡት ናቸው ምናምን ተብሎ በቃ ጭንቅ አውጡ እንደዚህ ያደረገውን ሰው እና ፋይናሊ የሆነ እዛ እሱ አካባቢ የሚቀመጡ ልጆች ናቸው መሰለኝ አጋለጡት፣ ተወሰሉበት። የኔ አባት እና በቃ እኔ ከዛን ቀን ጀምሮ ከዛን ጊዜ ጀምሮ በቃ ልጁ ሳይወጣ ነው አንጀቴ የሚበላኝ። ምክንያቱም እኔ እንጃ በምን ምክንያት እንደዛ ሊሆን ይችላል? የሰው ልጅ አይ መቆጣጠሪያው ተበጥሶ ነው። እኔ ላልተበጥ ሞክሯል እኮ ሞክሯል። የኔ እውነት ፋይፌልት እውነት በጣም እንግዲህ አጋጥማችሁ የሚያካለስ ኮሜንት ላይ እስቲ አስቀምጡልን። በቃ ያጋጥመኝ ነው። እኔንም እንግዲህ ያጋጥማል አንዳንዴ ሰው እስከሆነ ድረስ ሁሌ ፐርፌክት ከባድ ነው። እውነት ነው ከባድ በጣም አሁን ጥቂም ጥቅ እሺ ሚስትህ እንደምሆን ያወቀው መቼ ነው? ሚስትህ እንደምሆን ያወቀው መቼ ነው? ኧረ እኔ አላስታውስም። እኔ እንዳትጠይቀኝ እኔ ጭራሽ ነው ማለት አንቺ መቼ ነው የምታስተው? አንቺ መቼ ነው ያወቅሽ? እኔ አለቀጥስ አይለኝም ጌታ። እኔም አላስታውስም እውነት። ዋው አዎ ማለት እንዴት ነው እንዴ? አስታውስ የኔ ጌታ። ኧረ አስታውስ እውነት። እኔ አሁን አላስታውስም። እኔ አሁን እንዴት ነው? ኧረ አላስታውስም እውነት። አይሆንም። አንቺስ ምን እንዴት ያደርሽ? አንቺስ? እኔ በእውነት ትዝ አይለኝም ነው። እኔ እንኳን አውቄ ነው ትዝ አይለሽም አንቺ ማለት ነው። እንኳን አውቄ ነው። እሺ እንደውም ሴት እኮ አትረሳም ይባላል። መቼ ነው እስቲ? እሺ አንተ ንገረኝ፣ እኔ እስከዛ አስታውሳለሁ። እባክሽ እኔም አላስታውስም። አውቄ ነው። ታስለፈልኝ። የእውነት አላስታውስም። ሌላ ጥያቄ ልጠይቅህ። በፊት አንተ አሁን ራንደም በሆኑ ስሞች ምናምን ትጣራለህ፣ ሁሉንም ሰው ምናምን እኔንም ጨምሮ። ግን እኔን ምን ብለህ ነበር የምትጠራኝ? እኔ ብዙ በስማ በዚህ ሁሉ ጊዜ በጣም ብዙ ስም ጠርቼሻለሁ። በጣም በብዙ ስም አውጣልሽ። አሁን እኔ እንዴት ነው ታውቂያለሽ? ስም አውጣልሽ ላንቺ። አሁን የሆነ ቀን ጉንጭሽ አድጎ ይታየኛል። ከዛ ጉንጭሽን ሳየው ከጉንጭሽ ጋር የሆነ ስም ወይ ጩቱሎ ዝም ብዬ ጩ ነገር የሆነ እና የሆነ ቀን ጩቱሎ ነበር የምልሽ። ወይኔ እኔ ጩቱሎ ልሽ ነበር። ሻምቡኩ ልሽ ነበረ። አዎ ሻምቡኩ ስትለኝ ምንድን ነው የሚታይኝ? አሁን ራሱ በቃ የሞላ ሻምቡኩ ጅርክርክ ልሻለሁ። እሺ ጄሩካም ብዬሻለሁ። መጀመሪያ ጄሪ ነበር ምልሻ ጄሪዬ ነበር መጀመሪያ። ከዛ ጄሪም ብለኸኝ አታውቅም። ጄዬ ነው ጄዬ። ከዛን ጄሩካ ከዛን ጄሩካ አልኩሽ። ጄሩካን የጸድነው ብዙ ጊዜ። አሁን ግን ጄሩካ እኮ መስልሽ ጄሩካ አልኩሽ ማለት እንደ ኖርማል ስምሽ ጠራሁሽ ማለት ነው። አዎ እንትን ስለሆነ ህዝብ የሚጠራኝ መስል ስለሆነ ኦሬዲ ጄዬ ነው የምልሽ ነው። ጅላሉ ልሻለሁ እንዴ እኮ ነው። ጅራሩ ጅላሉ ምን ነበር? መንገድ ላይ የሆነ ጫት ቤት አለ እዚህ። ጅላሉ ምርጥ በለጪ ነው ጅላሉ። እሺ ጄሉ ወይ ጆሪካ። የሆነ ጊዜ ወይ ተኝተሽ ካየሁሽ ምናምን ብለሽ የሆነ ስም ይመጣልኛል። ውይ ጮምቦሌ ምናምን ልሻለሁ። በቃ በዛ ይጸናል። እኔ ጮምቦሌ ጮምቦሌ ምናምን ልሻለሁ። እኔ ምን ብዬ ነበር የምጠራው? ወይ ጃዬ። እሺ ሌላስ? ጃዬ ውሽዬ ቡቺ። አሁን ደግሞ ቡቺ በጣም ዶጋኒ ታደርጊኛለሽ እኮ
ውሽዬ ቡቺ ጃዬ ሌላ ደግሞ ቡቺ ስለኮ ምን እንደሚታየኝ ታውቃለህ? ዱክ ዱክ እያለ ይመጣል። ገና ትንሽዬ ቡችላ የለም ገና በቃ ከተወለደ 3-4 ቀኑ ትንጥዬ ቡችላና ጭራው እንደዚህ የሚያደርግ እንደዛ ነው የምታይሽ። እና ፊቱ ውልውል ያለ የሚያሳዝን ደስ የሚል ትንሽ ቡችላ። ታንኪ ግን አንተ በርግጥ እድሜ በቂጡ ድሮ እኮ እድሜ በቂጡ ነው ወይ አይመስልም እንጂ ታላቅ እኮ እድሜ በቂጡ። ግን አሁን አንተ እኮ የብዙ እኩዮችክ ታናሽ ነህ የሚመስለው። አዎ እውነት ነው። ሁሉም በጣም እንትን ብለዋል። እስቲ የምታውቁኝ ሁሉም ሳያቸው እግዚአብሔርን ምንም ብለዋል። አይ ምንም አልፈልግ አይ ስለምታይኝ ነው ሁሉ ጊዜ እንጂ ይሄኔ አይ እሺ። እውነት ፀጉራቸው ትንሽ ሳሳ ያለ ወይ ሙሉ መለጥ ያለ እውነት ወይ ይሄ እንዳለ ነጭ እኔ እኮ አንቺ ሳትይኝ ቀለብ እየተቀባሁ ትንሽ አቤት። እሺ ሌላው ደግሞ ሪሌሽንሺፕ ውስጥ በነበርንበት ጊዜ ከምናረገው ደስ የሚልክ ነገር በጣም ደስ የሚለኝ የነበረው ምግብ እኔና አንቺ እንበላለን እኮ እየዞርን ማለት ባገኘናት ትንሽም ብር አርፈን ለነገ ማንልም። በቀን 7ም 8ም ለነገ ማንልም። በኢየሱስ በተለይ ፒያሳ የሆነ ሽሮ ቤት እንገባለን፣ ከዛ የሆነ አሳ ቤት እንገባለን፣ የሆነ ለትራንስፖርታችን ብቻ እናስቀርና እቺ ለትራንስፖርት በል እኔ እሱ በጣም ይመቸኝ ነበር። በቃ እኔ ደግሞ በቃ ውይ አብረን ስንበላ ደስ ይለኝ ነበር በጣም። ወይኔ ለየራሳችን ደብል በርገር ምናምን 2 ደብል በርገር ታዞ ታውስቲ ምን ሙሉን ያንተን ጥስቅ አድርገህ በልተህ እኔ አንዷን እኮ ግማሿን ሳልደርስ እኔ ጋር ትመጣለህ። ግድ እኮ ወንድ መሆን ታዲያ ምኑ ነው አሁን? ይሄ ወይ ቦይፍሬንድ ወይ ባል ምናምን መሆን እኮ ይሄ እኮ ነው ዋና መገለጫው። አንቺም ልኮሪ ማለት ሴቶችን ያኮራል። አሁን ማርሽ አመሰግናለሁ። አሜን። ይሄ እኮ ያኮራል ማለት እንጨርስልኝ ባል አለ። ይሄሽ ምግቡ አንቺ ምግብ አስተረፈሽ ቴካዌ ለምን ታደርጊዋለሽ? ቤት ገብቶን በርገር እኮ እንደ ትኩስ አይሆንም ያስጠላሻል። ስለዚህ እዚህ ጋር ባልሽ ቁጭ ብሎ ሲበላልሽ እኔ ሁሉ ጊዜ ነበር። ኧረ እባክሽ ለሴት እኮ ጌታ ግማሹ እኮ በቂ እኮ ነው። እኔ በጣም ብዙ አሁን ከእህቴም ጋር ስንበላ በርገር ማለት ነው እንደዛ ነው። ግማሽ ይበቃችኋል። ስትሄድ ነው የወፈረችው። ግማሽ ይበቃችኋል እኮ እናንተ ግማሿን ከበላችሁ በጣም ግን ደስ የሚለው እኔ ሳረግዝ ተበቀልኩት። አዎ ወይኔ የሆነ ጊዜ ከፋኝ። ታስበሻለሽ? የሆነ ጊዜ ይኸው ጌታን እርጉዝ እያለች እኔ አኮረፍኩኝ። ቀልድ አበዛችብኝ የሆነ ቀን። ታስበሻለሽ? ምግብ አዘዝን እንዴ ምንድን ነው ማህበራዊ ነው። ከዛ እኔ አልበላም ብዬ ነበረ። ታስበሻለሽ? አይ አንቺ ትበያለሽ ብያት ነበር። ከዛ በቃ እያነሱ ቀስ ብዬ እያዋራኋት ስበላ መሀል ላይ ምን ትለኛለች? እንዴ አልበላም ብላል ነበር እንዴ እንዴ ጨረስክብኝ እኮ አላለችኝም። ከዛ አልኩኝ ብዬ ቀልዴን ነው ትለኛለች ብዬ ስጠብቅ ልትሰማኝ ነው እንዴ በዛው ቀጠለች ማለት ነው። እኔ ራሱ የዛን ሰሞን ታስበሻለሽ ምግብ ራቤን ስትይኝ እኔ አራበኝም ልሻለሁ። ከዛም በኋላ አንቺ ትበያለሽ እልሻለሁ። ከዛ ስበይ ዝም ብዬ ቀምሳለሁ ትንሽ እያልኩኝ እበላለሁ። ከዛ የዛን ቀን እንዴ አልበላም ብላል ነበር እንዴ ለምንድን ነው የምትጨርስብኝ አልሽኝ። ከዛ እንዴ ቀልድ ነው አንተኛለሽ ብዬ በጠብቅ ላሻለች። ትንሽ ብቻ ፈገግ ብላ ወደ ምግቡ ገባች። ከዛን ደግሞ ወደ ማታ አካባቢ ደግሞ ሌላ ቤት ራበኝ ብለሽ ሄድን። ከዛ ጥብስና
ክትፎ ነገር ምንድን ነው? አዎ ጥብስ እኔ በቃ ቅድም ማህበራዊም ስለበላው አልበላም ምናምን ብያለሁ። ከዛ በኋላ እሺ አልበላም ብያት ነበር። ኧረ ተው ትንሽ ብላ ምናምን አለችኝ። አይ ቢ ምናምን አልኳት። ከዛ ለምሳሌ የሆነ ወሬ እያወራ ረስቼው ማለት ነው ማጫወት ጀመርክ ማለት ነው። ጥብሱን ብቻ ነው ደግሞ ማጫወት ጀመር እንዴ። እየጨረስክብኝ እኮ ነው በእናትህ። እውነትን ነው እንደምታመረው አምረህ ነው እንደምትበላው ነው አላለችኝ። ጌታን ማለት ምን ብዬ ላልቅስ? እንጂ እርጉዝ ናት እንዴት እንዴ ምን እላታለሁ ብዬ ከዛ ይውጣለት አልኩና ወደ ራሴ ሰብሰብ አደረኩት ምግቡን። ጌታ ሆይ ያው በኢየሱስ ፊቱ ተቀየረ ጋይስ። የእውነት ነበር የከፋው። በጣም ከፋኝ። ጌታ አይ በቃ ችግር የለውም አይ ቢ በቃ ድምጽ ሁላ ተስለመ የሆነ ሰለለ ድምጽ። ምግብ ልጨምር አልክ? አዎ አይ አይሆንም አልኩ። ከዛ በቃ እሺ ምናምን ብለን ከዛ መቼ ነው የተናገርኩት? ቤት ገባን ደግሞ ቤት ገብተን የሆነ ምንድን ነው ያላቅም ብቻ ቴካዊ አድርገን ነው ኦር ሳምቲንግ የሆነ ከዛ እንዴ አይበቃም አልሽኝ። ከዛ ይዤክ ነበር ማለት ነው ያምሻል እንዴ ምን አልኩሽ? አላበዛሽም ምን አልኩሽ? ከዛ ሳቅሽ። አይ እንደዚህ ነው ቀልድ በቃ እውነት በጣም ቀኑን ሙሉ እንደዚህ ስትይ ነበር። ምን ሆነሽ እንድበላ አትፈልጊም እንዴ ምን አልኩሽ? ወይኔ አምረሽ እንባሽ መጣ። እኔ እኮ ቀልዴን ነው ምናምን አልሽኝ። እኔ ራሱ ቅድምም በመጥቶ ነበር በውስጤ። አይ በቃ እንደዚህ ነው ቀልዴ እንደዚህ ነው ቀልዴ። እንደዚህ ግን በጣም አትብላብኝ እሺ። ወደፊት ድጋሚ ካረጋስ አልሰማሽም። ምን የመጀመሪያ ስለሆነ ነው የዛን ጊዜ። ከዚህ በኋላማ እኔ አልሰማህማ ወይ ወደ አንተ አዞረዋለሁ። የእናቶች እኮ ድሮ እዚህ ሽጉጥ እንዴት ነው የሚታኮሰው? ሽጉጥ እንደዚህ ነው ድምፁ። ይሄ በቃ በትክክል ድሮ የዘጠናዎቹ ሰው እኮ ነው። I love that እና እንደዛ ነው እናት እና እንደዛ ሆነ ያላችኋለሁ። አሁን መጣሁ ምን ነው መጣሁ ጂ እሺ ምን ነው ከአንቺ ወይኔ የሆነ ሚቲንግ ነበረኝ ዛሬ፣ በጣም ኢምፖርታንት የሆነ ሚቲንግ እና ጄሮ ደግሞ አታውቅም ስለ ሚቲንጉ። ያው ሰርፕራይዝ ስለሆነ እና ረሳሁት ሚቲንጉን። ቪዲዮ እየቀረጽን ነው መሀል ላይ ትዝ ያለኝና እሷም የት እንደሚሄድ አታውቅም እና እንግዲህ ቪዲዮን ማቋረጥ ግድ ነበረ። ከእናንተ ጋር አብረን እንሄዳለን። ቦታውን አሳያችኋለሁ። አብራችሁኝ ነው። ልብሴን ቀይሬ ጨርሻለሁ። እንግዲህ አልተተኮሰም ልብሴ ከዚህ በጣም ቸኩያለሁ። በፍጥነት ነው መድረስ ያለብኝ። በቃ ለማንኛውም አብራችሁኝ ነው። የለችም፣ አኩርፋ ገብታለች መሰለኝ። ለማንኛውም በቃ አብረን እንውጣ። አይ ጄሩ ይሄኔ ምን አድርጊ ነው ምናምን ብላለች። የኔ እናት ግራ ተጋብታለች። እኔ ደግሞ በቃ የግድ እዚህ ቦታ መሄድ ስላለብኝ ነው ጋይስ። በጣም እጂ ኧረ መርሳት እሷስ እሺ አራስ ናት ብትረሳ በቃ የአራስ ሆርሞን ይባላል እንዴ። እኔ ዝንግድ ጭራሹን እኮ ነው የረሳሁት። ዛሬ በጣም ወሳኝ ቀጠሮ እንዳለኝ። አይጃ እርጅና አመጣ
በሬን አንኳኳ ያስረሳኝ ጀመር ልክ እንደ ታንኳ። ምንድን ነው ታንኳ? እኔ ወንድም እዚህ ጋር ምን አገናኝ? ጋር መንገዱ ግን በጣም ክፍት ነው። እንግዲህ 22 ደርሻለሁ። አሁን በጣም ነው የሚሞቀው። ፓርኪንግ ያገኘሁት አንደርግራውንድ ነው። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን አለን። እሺ፣ ሰላም። እንኳን ደህና መጣ። እንኳን ደህና ቆያችሁ። አስጠበቀም። አዎ፣ ረስቼው እና አሁን ራሱ ቪዲዮ ሹት እያደረግን ነበርና ከማል ነው ትቻት የመጣሁት ደንግጬ አይደለ? ዛሬ ቀጠሯችን ስለነበር። ግን ትራፊክ ምንም ጃም አልነበረም። አረ በጣም አሪፍ ነበር። ቶሎ የደረስኩት። ቀልድ ነው። እኔ ማረፈድ ካልኩት። አዎ፣ እንኳን ደህና መጣ። ዛሬ በአካል ስላገኘው በጣም ደስ ብሎኛል። በጣም አመሰግናለሁ። ጄሩን ብትመጣ በጣም ደስ ይለኝ ነበረ። አልቻለችም። ቁጭ ብላ ቪዲዮ እየቀረጸች ነው። አረታ ከቪዲዮ ማለት ነው እኮ ተነስቼ መጣሁት። ኦኬ። አታውቅም የት እንዳለው ራሱ። አሁን እዚህ የመጣሁበትን ምክንያት ከነገርኳት እንግዲህ ይቅር ትለኛለች ብዬ ነው። በሚገባ እስቲ በስልክ ነግረሽኛል የሆነ ነገር፣ ግን እስኪ በደንብ ደግሞ እንድረዳውን ፐርሰን የመጣሁትን ለዛ ስለሆነ አብራሪልኝ ስለ ጎልደን ፓላስ። በጣም ጥሩ። ያው እንግዲህ ከስሜ ልጀምርልህ። እኔ ሳሮን እባላለሁኝ። የጎልደን ፓላስ ሪል ስቴት ሴልስ ማናጀር ነኝ። ድርጅታችን ጎልደን ፓላስ ሪል ስቴት ነው የሚባለው። ከዚህ በፊት ትሬዲንግ ላይ የነበረ ካምፓኒ ነው። ስቲል አሁንም እየሰራን ያለ ነው። ኦነሩ አቶ ደጀኔ ለሜሳ ይባላሉ። እንዳልኩ ትሬዲንግ ላይ ደጀኔ ለሜሳ ትሬዲንግ በሚባል የተለያዩ የፊኒሽንግ ማቴሪያሎችን፣ የባኞ ቤት እቃዎችን ከውጪ በማስመጣት የተለያዩ ሾሩሞች አሉት። እዚህ አዲስ አበባ ላይ ወደ 8 የሚደርሱ ሾሩሞች አሉት። እነሱ ላይ እንግዲህ ዲስትሪቢዩት እያደረገ ያለ ካምፓኒ ነው ማለት ነው። ያው ሌላ ደግሞ ባኖኤል ኮንስትራክሽን የሚባል የእህት ኩባንያ አለን። የተለያዩ ሪል ስቴቶች ላይ ሰብ ኮንትራት በመያዝ ኮንስትራክሽን ላይ የነበረ ትልቅ ካምፓኒ ነው። እሱም ካምፓኒ እንግዲህ ኦልሞስት ከ20 ዓመታት በላይ እዚህ ሴክተር ላይ የቆየ ካምፓኒ ነው። አሁን ደግሞ እንግዲህ የራሳችንን እየሰራን ያለ ነው ማለት ነው። እንዴት ነው ከዚህ በፊት አሁን ሰርታችሁ ያስረከባችሁት ሳይቶች በሪል ስቴቱ አሁን የመጀመሪያችሁ ነው ይሄኛው ነው ወይስ ከዚህ በፊት የሰራችሁት ነው? ኦኬ፣ በጣም ጥሩ ጥያቄ ነው። ያው ከዚህ በፊት እንግዲህ ሰሚት 72 ላይ ወደ 1600 ካሬ ላይ ያረፈ ግዙፍ ሳይት ሰርተን አስረክበናል። ጥንቅቅ አድርገን ሰርተን ያስረከብ ነው። የተለያዩ አይነት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ የነበሩ እነሱን ሰርተን አስረክበናል ማለት ነው። አሁን ከረንትሊ ደግሞ እዚህ 22 ከጎላጎል ታወር ፊት ለፊት ወይም አደባባዩ ፊት ለፊት ጋር የሚገኝ ሳይት ላይ የገነባን ነው የምንገኘው ማለት ነው። እንደውም ስለ 22ቱ ነው ከሰው ሰምቼ የመጣሁት። 22 ጎላጉል አደባባዩ ላይ ስለሱ አሁን እየተሰራ ስላለው ስለ አዲሱ ሳይት እስቲ አንዳንድ ነገር እንድትነግሪኝ ነው። እዚህ 22 ጋር የሚገኘው ሳይታችን ላይ እንግዲህ G+27 ነው ቢልዲንጉ። ወደ 4 የሚደርሱ ቤዝመንቶች አሉት። ከግራውንድ ጀምሮ እስከ 4ኛ ድረስ ሾፖች ናቸው የሚሆኑት። 5ኛና 6ኛ ደግሞ ጂም እና ስፓ ነው የሚሆነው። ወጣ ያለ ዲዛይን ነው። ዲዛይኑ ብዙ አልተለመደም እዚህ እና ከ7ኛ ጀምሮ ደግሞ እስከ 10ኛ ድረስ ፓርኪንግ ነው ያደረግነው ማለት ነው። ከ11ኛ ጀምሮ እስከ 27ኛ ድረስ ባለው ደግሞ አፓርትመንቶች ናቸው ያደረግነው ማለት ነው። እንግዲህ ቢልዲንጉ ወደ 7 የሚደርሱ ሊፍቶች ይኖሩታል። 2 ሊፍቶች ለካር ሊፍት የሚሆኑ ናቸው። ከ5ቱ ሊፍቶች መካከል አንደኛው ሊፍት ደግሞ ለእቃ ማጓጓዣ የሚሆን ካርጎ ሳይዝ የሆነ ሊፍት ነው። 4ቱ ሊፍቶች ደግሞ የፓሴንጀር ሊፍቶች ናቸው የሚሆኑት ማለት ነው። በተመሳሳይ ደግሞ ወደ መዝናኛ ማዕከሉ ወይም ወደ ፋሲሊቲዎቹ ስገባለ ቴራሱ ላይ ራሱን የቻለ እንደ ሪክሬሽናል ኤሪያ አድርገነዋል። ሰዎች የተለያዩ ፕሮግራሞች ቢያደርጉ ጋዘር የሚያደርጉባቸው አይነት ስፔሶች አሉት። ስዊሚንግ ፑልም ደግሞ ይኖረዋል ማለት ነው። በተመሳሳይ 6ኛ እና 5ኛ ላይ ደግሞ ጂም እና ስፓ ይኖረዋል ማለት ነው። ባለስንት መኝታ አፓርትመንቶች ናቸው አሁን
ያላችሁ እዚህኛው ሳይት ላይ? ኦኬ ሶ አሁን ከረንትሊ እንግዲህ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ ሰፊ አማራጮችን ነው ይዘን የመጣ ነው። ኦኬ እኔም ባለ 2 ነው የምፈልገውና አሁን ባለ ስንት ካሬ ነው አሁን ባለ 2? ኦኬ ቱ ቤድሩሞች በተለያየ ኦፕሽን ነው ያለን። ለምሳሌ ትንሹ የምንለው ከቱ ቤድሩሞች 123 ካሬ ሜትር አለ፣ 126፣ 129 እስከ 132 ካሬ ድረስ አማራጮች አሉ። ሶ ምናልባት 123ቱ በጣም ቆንጆ አይነት ቪው ያለው ሁለት አይነት ቪው ስፔሻሊ ደግሞ አዲስ የጫካ ፕሮጀክት እየተሰራ ያለበት አለ። እንደገና ደግሞ ወደ ድንበሯ ደግሞ አዲስ አስፋልት ተሰርቶ ነው ያለው። አሁን የኔ ፐርሰናል ፌቨራይት ምላት 123 ካሬ ላይ ያለችው ብዙ ደንበኞች የሚመርጡት ቤት አለ። እሱ ቤት ደብል ቪው ያለው ቤት አለ። አንተም ፐርቼዝ የምታደርግ ከሆነ ሃይሊ ሪከመንድ ማድረግ ቤት ነው። እንዴት ነው አሁን የዚህ ባለ 2ቱ በምን አይነት መንገድ ነው ሜይ ቢ መክፈል የሚቻለው? ኦኬ በጣም ጥሩ። ሶ አሁን ከረንትሊ 10% ነው ዳውን ፔመንታችን። ምናልባት ግን ደግሞ አንተ አክብረህንም ስለመጣ እንደገና ደግሞ ያው በሶሻል ሚዲያ ላይ የምታደርጋቸውም ነገሮች በጣም ስለምንደግፋቸው ስለምንወድ ለአንተ እንግዲህ 5% አድርገንልሃል ማለት ነው። 5% ማለት ከ584 ሺህ ብር ጀምሮ ይሄንን ቤት ማግኘት ትችላለህ ማለት ነው። ሌላው እንግዲህ አከፋፈሉን በተመለከተ ሁለት አይነት ኦፕሽን ይኖርሃል። የመጀመሪያው ኦፕሽን በ13 ዙር አድርገህ ቀሪውን ከ3 ዓመት እስከ 3 ዓመት ተኩል ቀስ ብለህ የምትከፍልበት አማራጭ አለ። 50-50 የባንክ ብድርም ደግሞ አመቻችተናል ማለት ነው። 50%ቱን ቤቱን እስከምትረከብ ባለው ጊዜ ቀስ ብለህ ትከፍልና ፕሮግረሱን እያየ ከዛ ቀሪ 50%ቱን ደግሞ ከባንክ ጋር ማያያዝ የምንችልበት ኦፕሽን አለ። ስለዚህ ሁለቱንም መጠቀም ትችላለህ ማለት ነው። በጣም አመሰግናለሁ። እንግዲህ እና አሁን ደግሞ ዋናው ደግሞ አሁን ኦን ዘ ዌይ እንደ ቭሎግ አድርጌ ነው እየሰራሁ ያለሁት እና መሀል ላይ ቪዲዮ አቋርጬ ነው የመጣሁት እና የት እንደሄድኩኝ የት እንደሄድም አልተናገርኩም። ዝም ብዬ ነው የመጣሁት እና በዚህ አጋጣሚ ደግሞ ተመልካቾች እያዩ ስለሆነ እንግዲህ ከእኔ ጋር ስላላችሁ አመሰግናለሁ። ለእነሱስ አሁን እንዴት ነው እኔን አይተው ይህን ቪዲዮ አይተው ለሚመጡ ሰዎች ምናምን ደግሞ ምን አይነት ኦፈር አላችሁ? መልካም እንግዲህ ያው አንተ ማለት ቤተሰቦች ማለት ደግሞ አንተ ነህ። ስለዚህ በተመሳሳይ ለአንተ የሰጠውትን ኦፈር ይህን የ5% ዳውን ፔመንት ለነሱም ለተከታታይ ለ7 ቀናት ፈቅዳለሁኝ ማለት ነው። ከ5% ቅድሚያ ክፍያ ጀምሮ ለምሳሌ ባለ 1 የሚፈልግ ከ408 ሺህ ብር ቅድሚያ ክፍያ ጀምሮ፣ ባለ 2 584 ሺህ ብር፣ ባለ 3 መኝታ ከ783 ሺህ ብር ቅድሚያ ክፍያ ጀምሮ ከ50% የባንክ ብድር ጋር ማግኘት ይችላሉ ማለት ነው። ሰምታችኋል እንግዲህ ይሄ አሁን እውነት ይመስላል ግን እውነት ነው። በጣም አመሰግናለሁ። እንግዲህ ተመልካቾችንም አክብራችሁ ደግሞ እንደዚህ የተወፈረም ስለተዘጋጀ በጣም አመሰግናለሁ። እንግዲህ ጄሩ እንግዲህ ስትሰማ ይቅር ትለኛለች ብዬ አስባለሁ። ቪዲዮ አቋርጬ ስለመጣሁ እና ይቅር በይው ብትሉልኝ ደስ ይለኛል። ጄሩ እንግዲህ ከሰማሽ ይቅር በይው። እዛ ለቁም ነገር ነው የመጣው። ይቅር በይው። ቴንኪዩ አመሰግናለሁ። እንግዲህ እንደምትመለከቱት ጎልደን ፓላስ ሪል ስቴት በመሀል 22 ጎላጉል ማዞሪያ ላይ እያሰራ ያለውን አፓርትመንቶች የጄ ጎብኝቼ ነበረ። ከባለ 1 እስከ ባለ 3 መኝታ ድረስ አማራጭ አላቸው። ቦታው እንግዲህ በጣም ወሳኝ የሚባል ቦታ ነው። እኔ እንግዲህ እነሱ የሰጡኝ ኦፈር በጣም ተመችቶኛል። እናንተም እንግዲህ የመግዛት ሀሳብ ካላችሁ ስልክ ቁጥራቸውን ስክሪኑ ላይ ያስቀምጥላችኋለሁ። ጃራና ጄሩ ካም ብላችሁ ከሄዳችሁ ደግሞ ከ5% ዳውን ፔመንት ጀምሮ እንድትከፍሉ ይመቻችላችኋል። ዛሬ እንግዲህ ሌላ እንግዳ ይዘንላችሁ መጥተናል። ቆንጂት ሰብስክራይብ እንዲያደርጉ እስቲ አንዴ ነገር የለን። እንግዲህ ተመልሰናል። ተመልሻለሁ። እኔ እንግዲህ የሄድኩበትን ቦታ አሳይቻችኋለሁ። እንግዲህ ለእሷ ማስረድቻታለሁ። ታርቀናል። እንግዲህ የዛሬው ኤፒሶዳችን እንግዲህ ይሄን ይመስላል። እስቲ በሚቀጥለው ደግሞ ዲስከስ እንድናነሳላችሁ የምትፈልጉትን ፖይንት
ኮሜንት ላይ አስቀምጡልን። ኦኬ እና ቴንክ ዩ ሶ ማች ሰብስክራይብ ላደረጋችሁም፣ ኮሜንት ለምታደረጉም፣ ቪዲዮችንንም ላይክ ለምታደረጉ በጣም እንወዳችኋለን፣ እናመሰግናለን። የዛሬው ኤፒሶድ እንግዲህ ብዙ የሽንት ቤት ጉዳይ ነበረው። በቃ ያው አንዳንዴ ደግሞ እንደዚች ከቁም ነገርም በዛ ላይ ደግሞ ትንሽ ጨዋታዎችን ማድረግ ስላለብን ነው። ለማንኛውም በቃ ያላችሁን ሀሳቦች ኮሜንት ላይ አስቀምጡልን። እንወዳችኋለን። ሰብስክራይብ ደግሞ አርጉ። ሰብስክራይብ አርጉ። በቀጣይ ኤፒሶድ እስከምንገናኝ መልካም ጊዜ ባይ